አባት ሆይ ይህች ጽዋ ወይንም ሞት ከኔ ትለፍ አለ። ከኔ ትለፍ ማለቱ ግን ስለ ራሱ አይደለም፣ ከሰው ሁሉ ሞት ትለፍ ማለቱ ነው። ወደ እርሱ መቅረብ የማይቻለውን ከእርሱ የራቀ ሰይጣንን በጥበቡ አቅርቦ ያስረው ዘንድ እርሱ መላልሶ ጸለየ። በቸርነቱ የሞትን ፍርሃት ከኛ ያርቅ ዘንድ ጸለየ። ጌታችን ኢየሱስ ክርስቶስ ወደ ደቀ መዛሙርቱ ሲመለስ ተኝተው አገኛቸው። ወደ ፈተና እንዳይገቡ ተክተው እንዲጸልዩ እየነገራቸው ሳለ ወዲያው ይሁዳ የሚመራቸው የችቦ የጭራሮና የፋና መብራት የያዙ የሮማ ወታደሮች የአይሁድ ካህናት አለቆች ጌቴሴማኒ ደረሱ። ከደቀ መዛሙርቱ ጋር ሁልጊዜ ቆይታ እንደሚያደርግበት ያንን ቦታ የሚያውቀው ይሁዳ ብቻ ነበር። አይሁድን እየመራ ስለ 30 ብር ብሎ አመጣቸው። አይሁድና የካህናት አለቆች ከፋሲካ በዓል በፊት ፈጥነው ይዘው እንዲገሉት ፈልገዋል። በሌላ በኩል በበዓል እርሱን በመግደላቸው ሕዝቡ እንዳያውክም ፈርተዋል። በ30 ብር ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ የተዋዋለ ይሁዳ የምስመው እርሱ ነው ብሎ አስቀድሞ ምልክት እንዲሆናቸው ነግሯቸዋል። የጭፍሮቹ ብዛት፣ የወታደሮቹ ኃይል፣ የካህናት አለቆች ዛቻና ማስፈራሪያ ያችን የጸሎት ስፍራ ጌቴሴማኒን ወረራት። ማንን ትፈልጋላችሁ አላቸው በሚያስደነግጥ ቃሉ፣ በሚያንጸባርቅ የፊቱ ጸዳል። የናዝሬቱ